ለምንድነው ግን ሰው ቶሎ ኩርፍ ቶሎ ደስ ቶሎ ፊቱ ብር ደሞ ቶሎ ኩምትር የሚለው ለምን ይመስላችኋል? ደስታው በክርስቶስ የተመሰረተ ስላልሆነ። የሆነ ሰው የሆነ ነገር ሲቀማን ደስ ይከፋና ሲሰጠን ደግሞ ደስ ይለናል። የሆነ ሰው ፊት ሲነሳን ይከፋናል። ለምንድነው ካላችሁ የሚሰራ የሚፈርስ ደስታ ያለ ለምንድነው ካላችሁ ደስታችን በክርስቶስ ላይ ስላላደረግነው። የዓለሙ ሁሉ ደስታ እሱ ነው። በልብስ ደስ ቢለን ጥሩ ነው አይደለም? አይደለም። ምክንያቱም ልብሱ በሁለት ወገን ያሳዝነናል። አንደኛ ያልቅብናል፣ ሁለተኛ ደግሞ እኛ እንደው አሁን አለ የተባለውን አሰፋው ስንል ሌላ ሰው አሰፍቶ መምጣት በወጣ ቁጥር እንዳናሰፋ ብር የለም ያ ንልት ይለናል። በዓለም የሌለ ልብስ አሰፋልኝ አለችው አሉ ሴትዮቱ ባሏ። ማዳበሪያ አሰፋልሻለሁ ባለም ሰው የማይለብሰው ልብስ እንግዲህ እሱ ነው እና እንግዲህ ተመልከቱ አሁን በዓለም የሌለ አሁን ያለውን በቃ እንደው አለ የተባለውን አሰፋለሁ ስንል ፋብሪካው ለንግዱ ከርሞ ሌላ ልብስ አምጥቶች ሌላ ሰው ደምሶ ለብሶ ያለብሶ ከች ይላል ማለት የዛን ጊዜ ደግሞ መልስ እንዳናሰፋ ችግር ቅናቱ ዛሬ መግደል። አረ ምን ይሻለናል? ምን ይሻላል? በክርስቶስ መደሰት